ወበረካቱ ውድ ቤተሰቦቼ ዘመዶቼ ያገሮቼ ልጆች እንደምን አላችሁ? ለአላህ ምስጋና ይገባል። ወደ ቪዲዮውን ተመገባ ላይክ ሼር ፎሎም አርጉኝ ልጆቼ እባካችሁ። ልጆቼ ነገ እንሞት ዛሬ እንሞት አናውቀው። በእንቅፋትም ልንሞት እንችላለን፣ በተኝተንም ልንሞት እንችላለን። አላህ ግን ከዚህ ፈተና አላህ ይጠብቅ እላለሁ። ግን ልጆች እስበሳችን ባንመቀኛኘት ጥሩ ነው። ላለው ማብላት ለሌለው መስጠት ያለ ነው፣ ባህላችን የለመድነው ነው። አንዷ ትኖራት ዛሬ ያለፈላት በእኔ ያለፈላት ትባላለች። ያቺ የሌላት ሁልጊዜ ተረግጣ የምትኖር አይደለችም። ነገ ጧት ያልፍላታል ያቺ የሌላት። ግን ተሳስቦ መኖርን የሚያህል ነገር የለም። ለዛች ደግሞ ለተቸገረችው እህቷ ጓደኛዋ ባይኖራት እንኳን ይችን የ10 ሳንቲም ውሃ ገዝታ ብትሰጣት ለሷ ላኬራ ቤቷ ይጠብቃታል። ልጆች መስጠት ቤትን አይፈታም። መስጠት ባህላችን ነው። የኛ ሰው ትንሽ ተኔ ጀምሮ ትናገኝ ያ ሰው ቆዝቆር ብሎ ታየ ከንፈራችንን መንከስ ነው። ይሄ ጥሩ አይደለም፣ ባህላችን አይወድም። ልጆች ግን መስራትን ደግሞ መስራትን ያ ሰው ስራ እንኳ ባይኖረው ነይበዝህ ስራ ናበዝህ ስራ ብሎ መግለጥና አይን ማሳየት ነው። ምንም አይደለ ላላወቀ ሰው ማሳየት። ልጆች ብሎም ያ ሰው ምን ይልሃል? አንድ ቀን ሸርተት ብሎ ታለብህ ታሰረው ያማልሃል። የዛን ታሪክ ታማልሻለህ። የዛን ታሪክ ያሳለፍሽውን ታሪክ ግን ይሄ አይሆንም። መዘርጠጥ ላንቺ የደበቅሽው ላንቺ ያወራሽው ላንተ ያወራኸውን ነገ ጧት ነግመንህ ብለህ ስማ። ነገ ጧት አንተንም እንደዛ ነው ሰው የሚዘረጠጥህ ሰው የሚዘረጠጥሽ። ልጆች ብስል ሁኑ። ይህን ስላችሁ ሁኜ ምን አልሽማማ እንዳትሉ። ለምን ጊዜው የእኛ ነው አሁን መናገር። እንዴት ብትሉ ይህንን እናድር ብዬ አያት ይቺ ትልቅ ሰው ይሉኛል። ትልቅ ሰው የኔን እርሜ አላህ ይስጣችሁ ብዬ እለምንላችኋለሁ። ለምን ዱዓ ወራይ ካለለው እኔ ቁጭ ብዬ ዱዓ ካረግላችሁ ግማሹ ትፈትታላችሁ፣ ግማሹ አሚን ትላላችሁ። አሚን የሚል ሰው ተቀሉ እማያቸው አሉ፣ የሚያፈዙም አሉ። በመስኮት እያዩ ወጣ እያሉ ይላሉ። አልሐምዱሊላህ ዱዓችን መቅቢል ነው። እኛ ቁጭ ብለን አላህን ነው የምንለምነው እንጂ ሰውን አናማም። እኛ ሰውን የምናማበት ጊዜ የለኝም። ልጆች ቡና እውነት ልነግራቸው ነው። በእውነት ቡና እኳ ረጋ ብዬ ቡና እኳ አልጠጣም። ለምን? ጠዋት ተነስቼ ወደ ስራ ነው። ከዛ መጥቼ ደግሞ ልጆችን እንዴት ነው በሰው ቤት ያሉትን እመርቃለሁ። እኔ 10 ሳንቲም ስጡኝ ብያለንም ይህን ስጡኝ አለንም። በራሴ ገንዘብ እየሞላሁ ለምን ብትሉኝ ዱዓ ከዛ ተንቅፋት አላህ ይጠብቃችሁ ማለት ለልጆች ለኔ ጠጋዬ ነው። እውነቱን ልንገራችሁ እነሱ እንኳ ባይቀበሉት አላህ ግን ይከትብልኛል፣ ለኔ ይከትብልኛል። ልጆችንም ባሉበት ሀገር አላህ የርዝቅ እንጀራና የጤና እንጀራ እመኝላቸዋለሁ። የአገሮች ልጆች አላህ ይጠብቃችሁ። አላህ ኑሮ ከፍ ያድርግላችሁ። ወጥቶም ተመቅረቱም አላህ ይጠብቃችሁ። አገራችንም አላህ ሰላም ይስጥልን። አገራችንንም
ሰላም ይስጥልን፣ ልጆቻችንንም አላህ ይጠብቅልን፣ ህዝቤን እንደው የአገሬን ህዝብ አላህ ይጠብቀው እያልኩኝ በሉሺ ወዳችኋለሁ። አሰላሙ አለይኩም ረህመቱላሂ ወበረካቱሁ።